አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም አይደለም። ዩቲናስ ያደረግሽው ነገር በጣም ታሳፍሪያለሽ። የሀገር መከላከያ ልብስ ለብሶ አላስፈላጊ ድርጊት የሚያደርገው ሰውዬ ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጉን እንዳይረሳ፣ ይሄን ቪዲዮ ደግሞ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ጋዜጠኛ ሶፎንያስ ዋሲሁንን እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም በአንዳንድ ነገሮች ምክንያት የአእምሮ መታወክ አጋጥሞት ለረጅም ጊዜ ጸበል ላይና ሕክምና ላይ የቆየ ልጅ ነው። ይህ ጋዜጠኛ እንግዲህ ጸበል ላይና ሕክምና ላይ ቆይቶ ሲወጣ እንዲህ በምታዩት መልኩ በጣም ተጎሳቁሎ ነበር። በጣም በሚያሳዝን ሁኔታ የሰውነት ሁኔታውን በፊት ከነበረበት በጣም ከስቶ ምናምን ነበር የታየው እና ያ ነገር ከሆነ ከረጅም ጊዜ በኋላ ሰሞኑን ቲክቶክ ላይቭ ላይ ገብቶ እኔ ወደ ኢቢኤስ ቴሌቪዥን እገባለሁ የጋዜጠኝነት ስራዬንም እዛው እቀጥላለሁ የሚል ነገር እየተናገረ ነበር። ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ ይሄ ልጅ ፎሎ አድርጉት እና እውነት ለመናገር ይሄ ልጅ ይሄ ጋዜጠኛ ኢትዮጵያ ቴሌቪዥን ላይ ሲሰራ እሑድ መዝናኛ ላይ ከናፍቆት ትዕግስቱ ጋር ሲሰራ በጣም ነበረ ደስ የሚለኝ አደንቀውም ነበር እውነት ለመናገር። እና አሁን ላይ በእንደዚህ አይነት ሁኔታ ማየቴ በጣም አሳዝኖኛል እውነት ለመናገር። ያው የጤና ሁኔታው ተመልሶ ያሉ ነገሮች ተስተካክለው ምናምን እሱ እንዳሰበው ወደ ኢቢኤስ ቢገባም ደስ ይለኛል። እና እዚህ ላይቭ ላይ የገባው እሱ ተደብቆ ነው። ላይቭ መግባት ምናምን አይፈቀድለትም ያው ሕክምና ክትትል ላይ ምናምን ስለሆነ ማለት ነው። እስኪ ደግሞ ጋርዱ መጥቶ ላይቭ እስኪቋረጥ ያለበትን ደግሞ ቪዲዮ ነኝ ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኩኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ አካባቢ ነው ያለው አይደል? ቻሪቲ ያለው የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ያው ጋርዴ መጣ ጋርዶ እዚህ ጋር መጥቶ ያቋርጥ ማለት ነው። እና ባያችሁት መልኩ ነው እንግዲህ ጋርዱ መጥቶ ላይቭን ያቋረጠበት ማለት ነው። እና እውነት ለመናገር ሶፎንያስ ዋሲሁን የገባበት ነገር ቀላል ነገር አይደለም፣ በጣም ትልቅና ከባድ ነገር ነው። ነገር ግን የሰው ልጅ ይወድቃል ይነሳል። እና ይሄም ልጅ አሁን ካለበት ችግር ወጥቶ ጥሩ ነገር ላይ ብናየው ደስ ይለኛል። ነገር ግን አሁንም የጤና ሁኔታ ሙሉ በሙሉ የተመለሰ አይመስልም። እና በተቻለ መጠን እንደዚህ ሚዲያ ላይ ባይወጣ ላይቭ ላይ ምናምን እንዳይገባ በዙሪያው ያሉ ሰዎች ትንሽ ቁጥጥር ቢያደርጉ የተሻለ ነው ብዬ አስባለሁ። እንግዲህ ሶፊ ፈጣሪ እርዳው ከማለት ውጪ ምንም ማለት አንችልም። ሌላኛው ጉዳይ ደግሞ ምን መሰላችሁ? ሰሞኑን እንግዲህ እግረኛው ሚዲያ ላይ ወይንም እግረኛው ፖድካስት ላይ የቀረበ አንድ ሰው ነበረ። ይሄ ሰው መምህር አበባው ይባላል። እና ይሄ መምህር አበባው የሚባለው ሰውዬ እዛ ሚዲያ ላይ ሲቀርብ የሀገር መከላከያ ልብስን ለብሶ ነበር የቀረበው። እና
እዛ ሚዲያ ላይ ቀርቦ ሲያደርጋቸው የነበሩ ነገሮች ሲያሳያቸው የነበረው አክሽኖች ምንም በቃ የመከላከያ ሰራዊትን ማይመጥን ወይንም የለበሰውን ልብስ ማይመጥን ነገር ነው ማለት ነው። እና በጣም ብዙ ሰዎች ብዙ አይነት ተቃውሞ እያቀረቡበት ነው። ኢቭን በህግ መጠየቅ አለበት መከሰስ አለበት የሚሉ ሰዎችም አሉ። እስኪ የነዛን ሰዎች አስተያየት ከመስማታችን በፊት ይሄ ሰውዬ ምን አይነት ነገር ሲያደርግ ነበር፣ ምን አይነት አክሽኖችን ሲያሳይ ነበር የሚለውን ደግሞ የሱን ቪዲዮ በተወሰነ መልኩ ሰውዬው በክራንች ነው ያለው። ስማ እኔ አያ እሺ ምን እስማ አወልድ መንፈስ ቅዱስ ስጠኝ እሱ የኔ ነው። እሸረፍ በልና በስነ ስርዓትና ወለና ደከኝ በእውነት አይና አውጥቼ ኪስ ከተቼ ነው ወካ አረጋለሁ ሚዲያ ላይ እንደዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወታደረቴ ላሳይ አራ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው ችግሩ ምን ላድርግ ቁጭ በል እየረበሸኝ ነው ያለው እሺ እኔ እንትን ያልኩት ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌ ተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክሌ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎት አድርግ this is fertile mind ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን እየሰማኝ ደሜነ እገኛው የሰማን እዛ እንዲህ ብትተኩስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲሁ መልሼ ወደ አንተ ጣል አድርግልህ ሻውን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን እንበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ እና በመታየት መልኩ ነው እንግዲህ እንዲህ አይነት የካራቴ አክሽኖችን ምናም ሲያሳይ የነበረው ሚዲያ ላይ ይመጥናሉ ብለን ማናስባቸው ነገሮች ነው ሲያሳይ ነበረው ማለት ነው። ታዲያ እኔ ምን አሰብኩኝ ይሄ ሰው ወታደር አይመስለኝም። ወታደር ሳይሆን የወታደር ልብስ ለብሶ ሚዲያ ላይ መቅረብ ይቻላል። ኢቭን ወታደር ቢሆን እንኳን የወታደርነት ህይወቱን ለመናገር ወይንም የሀገር መከላከያ ሰራዊትን ወክሎ የሆነ መልእክት ለማስተላለፍ ካልሆነ በቀር በዚህ መልኩ የሀገር መከላከያ ልብስን ለብሶ ሚዲያ ላይ ቀርቦ እንደዚህ አይነት አክሽኖችን ማሳየት ተገቢ ነው የሚል እምነት የለኝም። በዛ ላይ ደግሞ ያ የእግረኛው ሚዲያ ባለቤት ወይንም ተክለ ሃይማኖት የሚባለው ሰውዬ አካል ጉዳተኛ ነው፣ በክራንች ነው የሚሄደው። ስለዚህ በክራንች የሚሄድ ሰው ላይ እንደዛ የካራቴ አክሽን ምናን ማሳየት ተገቢ ነው የሚል እምነት የለኝም ማለት ነው። እናንተ ምን ታስባላችሁ? እና ይሄ ሰውዬ ባይዘው ፖለቲከኛም ጭምር ነው። አንዳንድ የፖለቲካ መድረኮች ላይ እየተገኘ አንዳንድ ንግግሮችን ምናምን ያደርጋል እና እነዛ መድረኮች ላይ ራሱ የሚናገራቸው ነገሮች የሚያሳያቸው አክሽኖች ምናምን ወጣ ያሉ ናቸው። ብዙ ሰዎችን ያስጨንቃል። እስኪ ደግሞ እቺን ቪዲዮ ይዩልኝ። ጠረጴዛው የተሰራበት ፕሮሰሱ ልክ አይደለምና ይሄን ጠረጴዛ እንደገና አፍርሰን ፈጭተን ፋብሪካ አስገብተን አፈራርሰነው ፈጭተን ዱቄት አድርገን እንደገና አቡክተን ምክንያቱም ኢትዮጵያ እንዴት ተገነባች በማ ፕሮሰስ ተገነባች ባንዲራ የተነሳው በዮሐንስ ዘመነ መንግስት ነው ማን ነው ቴዎድሮስ ሞከረ የተነሳው ራስ ውጪ ማለት ነው የሚያወራው እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ እንግሊዞች መጥተው ፈርድ ቤት ያበሉት ራሱን ገደለ ሪአክት ያረኩ ነው በእናትህ አልቃት ትባል አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው አይ ምንም እየረበሽኩ አይደለም አይ ይኸውልህ ያንተ ስላልተመቸ ነው አይዲያ እንደዚህ አትበለኛ ሰለሞን ሶሪ በቃ ልጨርስ በቃ ምክንያቱም ከአጀንዳ ወጥተህ የተሰራ ይኸውልህ የተሰራ የሚባል ነገር አለ ዝም ብሎ የኢትዮጵያ አሰራር እኔ ስናገር ከርዕስ ውጪ ነው የሚሆነው አይደለም ሌሎቹ ሲናገሩ ከርዕስ ውጪ አይደለም ለሳቸው ልከራከራልክ ጨረስክ አልጨረስኩም ሰለሞን አልጨረስኩም የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ማይኩል ሊነጥቁት ነው ማለት ነው በጉልበት ነው ማለት አይደለ አይ በጉልበት አይደል ቆይ ቁጭ በል አንተ እኔ አስጨርሳለሁ ቆይ ቁጭ በል ይሄ ነው ችግራችሁ አይደል ቁጭ በል እኔ አስጨርሳለሁ አንተ ቁጭ በል ቆይ ቁጭ በል አንተ አሁን ቆይ አንዴ ቀረጻ ላይ ነን አየር ላይ ናችሁ ቆይ አንተ ቆይ ሰጣለሁ ቁጭ በል አንተ ተው ቆይ ተረጋጋና ቁጭ በል እኔ አስጨርሳለሁ ቁጭ በል አንተ ቆይ አንተም በቃ አንዴ
እና ባያችሁት መልኩ ነው እንግዲህ ይሄ ሰውዬ አንዳንድ መድረኮች ላይ እየተገኘ ከመድረኩ ዓላማና ርዕስ ውጪ የፈለገውን ነገር ለመናገርና የራሱን መልእክት ለማስተላለፍ የሚሞክረው ማለት ነው። ታዲያ እዚህ ጋር እኔ ሰውየው ላይ ብቻ አይደለም ጥያቄ ማነሳው፣ ሰውየውን እንግዳ አድርጎ ባቀረበው እግረኛው ሚዲያ ላይ ጭምር ጥያቄ አለኝ። ለምን ይሄ ሰውዬ የሀገር መከላከያ ልብስን ለብሶ መጥቷል? እሱ ወታደር አይደለም ወይ የመከላከያ ሰራዊት አባል አይደለም? ይሄን ነገር ያ ጋዜጠኛው የሚያውቅ ከሆነ ሰውየው ልብሱን ለብሶ ሲመጣ ለምን አቀረበው? አንደኛ ጥያቄ ማለት ነው። ከዛ ባለፈ ሰውየው አላስፈላጊ ድርጊቶችን እዛ ጋር ሲያደርግ ያን ፕሮግራም ሙሉ በሙሉ አለማስተላለፍ አይችልም? እኔ ሆን ተብሎ የዛ የሚዲያው ባለቤት ራሱ ትኩረት ለመሳብ የተደረገ ነገርም ይመስለኛል እውነት ለመናገር ማለት ነው። እና ሰውየው ላይ በጣም ብዙ ሰዎች ብዙ አይነት አስተያየቶችን እየሰጡ ነው። ሰሞኑን እግረኛው ሚዲያ ላይ የተመለከትነው ቪዲዮ እጅግ የሚያሳዝንና ልብን የሚሰብር ነው። የሀገር ሉዓላዊነትን የህዝብ ደህንነትንና የብዙዎች መስዋዕትነት ምልክት የሆነውን ክብሩን የመከላከያ ሰራዊት ልብስ ለብሶ በሚዲያ ላይ እግር እያነሱ ለመደባደብ መሞከር፣ መጃጃልና መገልፈጥ እጅግ አስነዋሪ ነው እና የሰውየውን ድርጊት እጅግ በጣም አሳፋሪ ነው ብለው ገልጸው የሰውየውን ድርጊት ያወገዙና የተቃወሙ ሰዎች እንዳሉ ሁሉ ሰውየው በህግ መጠየቅ አለበት፣ ወንጀለኛ ነው፣ ወንጀል ነው የሰራው የሚሉ ሰዎችም አሉ። ይሄ ልጅ አካል ጉዳተኛ ነው። ከአንተ ጋር መደባደብ አይችልም። ወጥተህ ካራቴ ላይ ሁለትን ለማምዳለን። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። እና ደግሞ በጣም ጥቂት ያጋጠሙኝ ሰዎች አሉ። ሰውየው የቀረበው ፖድካስት ላይ ነው፣ ስለዚህ በነፃነት የፈለገውን ቢያደርግ ምን ችግር አለው የሚሉ በጣም ጥቂት ሰዎች አሉ ማለት ነው። እስኪ የእናንተ ሐሳብ ምንድነው? የሰውየውን ድርጊት እንዴት ታያላችሁ? ሰውየው ሲያደርግ የነበረው ነገር በወንጀል የሚያስጠይቀው ነው የሚል እምነት አላችሁ? ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ጉዳይ ምንድነው? እኔ በጣም ያዘንኩበት አንድ ቪዲዮ አይቼ ነበር። ምናልባት እቺ ልጅ የምታውቋት ሰዎች ልትኖሩ ትችላላችሁ። ምናልባት ማታውቋት ከሆነ ማዕዶት ትባላለች። የ11 ዓመት ህፃን ልጅ ነች እና ማዕዶት የካንሰር ታማሚ ነች። ካንሰርን እየታገለች ያለች ልጅ ነች ማለት ነው። ታዲያ በዚህ ልጅ ዙሪያ በጣም የሚያሳዝንና በጣም አሳፋሪ የሆነ አንድ ቪዲዮ አይቻለሁ። ያ አሳፋሪ ነገር ምንድነው? ያ አሳፋሪ ቪዲዮ ምንድነው የሚለውን ከማየታችን በፊት እቺ ማዕዶት የምትባለው ልጅ ቲክቶክ ላይ እየመጣች ምን አይነት መልእክቶችን እንደምታስተላልፍ እንይስ። ማዕዶት ነኝ። እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼ እናፍቃለሁ፣ ቤተሰቦቼ እናፍቃለሁ። ግን ሁሉ አሁንም እዚህ ያለው አሁንም እየታገልኩ ነው። ግን አሁን በእግዚአብሔር አምናለሁ። ፈጣሪን እስከሚያድነኝ ድረስ አልተወውም። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። አሁን በህይወታችሁ ከባድ ነገር ውስጥ እያሳለፋችሁ ላላችሁ ሁሉ ሰዎች ሁሉ ብቻችሁን እንዳልሆናችሁ እንድታውቁ እፈልጋለሁ። ቀጥሉበት። ትናንሽ እርምጃዎችን ቢሆን ጥሩ እርምጃዎች ናቸው። ፈጣሪ ከኛ ጋር ነው። እልሱ አይረሳንም። ስለምትወዱኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። እንግዲህ እቺ ልጅ ቲክቶክ ላይ ማዕዶትስ ጆርኒ የሚል አካውንት የራሷን አካውንት ከፍታ የተለያዩ መልእክቶችን ታስተላልፋለች። ለራሷ እንደዛ ታማ ስቃይ ላይ ሆና እንኳን ሌሎችን በርቱ ትላለች። ሌሎችን ለማበርታትና ለማጠንከር የምትሞክር ልጅ ነች እና እዚህ ልጅ ላይ ነው እንግዲህ አሳፋሪ ተግባር ያልኳችሁ ነገር የሆነው ማለት ነው። እንግዲህ ያን አሳፋሪ ያልኳችሁን ቪዲዮ ከማየታችን በፊት ቲክቶከሯ ዩቲናስ ሰሞኑን የዚችን ልጅ 11ኛ ዓመት ልደት በማስመልከት እሷ ያለችበት ቦታ ድረስ በመሄድ ሰርፕራይዝ አድርጋታለች ማለት ነው። እስኪ የዩቲን ቪዲዮ እና ደግሞ ቀጣዩን ቪዲዮ እናያለን። ሰላም። ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሂመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለው ነገር አብረን እናያለን። ለይሶለያና ተደምተሽ ለምና ለያዛኝቱ እመትትና እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርቺልኝ፣ ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። እና ዩቲናስ ያደረግሽው ነገር እጅግ በጣም ደስ የሚል ነው። ለዚች ተስፋ ለማትቆርጥ ልጅ ተጨማሪ ተስፋ ስለሆንሻት እናመሰግናለን። ነገር ግን እዚች ልጅ ላይ የተፈጠረው ነገር ምንድነው ወይንም እዚች ልጅ ላይ ተነገረ የተባለው አሳፋሪ ነገር ምንድነው የሚለውን ደግሞ በቀጣዩ ቪዲዮ ታያላችሁ። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም
ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ እሱ ነው የሰጠኝ እሱ ነው ብትብለኝ። በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዚህ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አዎ እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለሽበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይሄንን እንዳትረሺ አድርሱልኝ። አመሰግናለሁ። እና ይሄ ሶሻል ሚዲያ ከመጣ በኋላ እዚህ ሶሻል ሚዲያ ላይ የመጡ መርዛማ ንግግሮችን መርዛማ አስተያየቶችን የሚሰጡ ሰዎች እየተበራከቱ ነው። እቺ ልጅ ገና የ11 ዓመት ታዳጊ ነች። ለመኖር ያላት ጉጉት በጣም የሚገርም ነው። ነገ እድናለሁ፣ የተውኩትን ትምህርት እቀጥላለሁ፣ ከጓደኞቼ ጋር አንድ ላይ እሆናለሁ የሚል ትልቅ ተስፋ ያላት ልጅ ነች። ታዲያ እዚች ልጅ ላይ አይ በቃ ተስፋ ቁረጪ ትሞቻለሽ የሚል አስተያየት መስጠት ተገቢ ነው? እና የዚችን ሴትዮ አስተያየት ከሰማው በኋላ እጅግ በጣም ነው የደበረኝ ማለት ነው እውነት ለመናገር። እና አንዳንዴ አስተያየት መስጠት ቪዲዮ መስራት ግዴታ አይደለም። እናት እንደ እድሜሽ ብትሆኚ በጣም ጥሩ ነው። እቺ ልጅ እንግዲህ የአንቺ ልጅ መሆን የምትችል ልጅ ነች። እና ማዕዶት በጣም እንወድሻለን። ተስፋ አትቁረጪ የኔ እናት። እግዚአብሔር አለ። ነገ ደግሞ ድነሽ በጥሩ ሁኔታ ላይ እንደምናይሽ ተስፋ አደርጋለሁ። እስኪ እናንተ የራሳችሁን ሐሳብ ደግሞ ኮሜንት ላይ ንገሩኝ።